በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ የብፁዕ ወቅዱስ አቡነ ሽኖዳ የግብጽ ፓትርያርክ ስብከት ነው። ከፀሐይ በታች ለሁሉ ነገር ጊዜ አለው። በጌታ ጸጋ ዛሬ የምንማርበት ርዕስ በመጽሐፍ ቅዱስ የተጠቀሰው ለሁሉ ነገር ዘመን አለው፣ ከሰማይ በታችም ለሆነው ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውን ለመንቀልም ጊዜ አለው። ለመፈወስ ጊዜ አለው፣ ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ይህንን ቃል መሰረት እናደርጋለን። ከሰማይ በታች ለሁሉ ነገር ጊዜ አለው። ጥበበኛ ሰው ሁሉንም ነገር በተገቢው ጊዜ ያደርጋል። ለምሳሌ ስለ ንግግርና ዝምታ፣ መናገር ሲገባ መናገር፣ ዝም ማለት ሲገባ ደግሞ ዝም ማለት ያስፈልጋል። እግዚአብሔር ለመልካም ንግግር በር ሲከፍትልህ ትናገራለህ። በንግግር ውስጥ መሳተፍ ስህተት በሚሆንበት ጊዜ ደግሞ ዝም ትላለህ። ዝምታ ሁሉ በጎነት አይደለም። እንዲያውም ኃጢአት የሚሆንባቸው የዝምታ አይነቶች አሉ። ለምሳሌ እምነትህን ለመግለጽ ስትፈራ ዝም ካልክ ያ ስህተት ነው። ወይም ስህተት በሆነ ነገር ላይ ድምጽህ መሰማት ሲገባው ዝም ስትል ያ ተገቢ አይደለም። ነገር ግን በሌላ ጊዜ ዝምታ ትክክለኛ ምርጫ ሊሆን ይችላል። በድጋሚ ለሁሉ ነገር ዘመን አለው፣ ከሰማይ በታችም ለሆነው ነገር ሁሉ ጊዜ አለው። መጽሐፍ እንደሚለው የጠቢብ ሰው ዓይኖቹ በራሱ ላይ ናቸው፣ ሞኝ ግን በጨለማ ይሄዳል ይላል። ማንኛውንም ቃል ከመናገር በፊት በሰዎች ነፍስ የሚያሳድረው ተጽዕኖ አስብ። ለዚህ ነው ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ይሁን የሚለው። በቃልህ ትጸድቃለህ፣ በቃልህም ይፈረድብሃል። በጊዜው የተነገረ ቃል ያማረ ነው። በጊዜው የተነገረ ማለት በተገቢው ሰዓት ማለት ነው። ሰው እግዚአብሔርን ለመስማት ዝግጁ መሆን አለበት። ሰው ለመስማት ዝግጁ ካልሆነ ግን ከባድ ነው። ለሁሉም ነገር ጊዜ አለው። አንድ ሰው ደክሞት ወሩን ለመጨረስ እየታገለ እያለ አንተ በጥያቄ ብታስጨንቀው ይህ ተገቢ ጊዜ ነው? ለሁሉ ነገር ዘመን አለው። ከሰማይ በታችም ለሆነው ነገር ሁሉ ጊዜ አለው። ከሰዎች ጋር መታረቅ እንኳ ልብ ለዚያ ዝግጁ የሚሆንበትን ትክክለኛ ጊዜ መምረጥን ይጠይቃል። ርብቃ ልጇን ያዕቆብን እንዲህ አለችው፣ የወንድሙህ ቁጣ እስኪበርድ ድረስ ጠብቅ። ኤሳው በቁጣ እያለ ስለ መብት የምታወራበት ጊዜ አልነበረም። ጊዜው ሲደርስ በፍቅር ተገናኙ። በዓመት ቀድሞ ቢሆን ኑሮ ኤሳው ሊጎድለው ይችል ነበር። የቁጣ እሳት የሚያነሳሱ ሰዎች ችግራቸው ንግግራቸውን ሆነ ጊዜያቸውን አለመምረጣቸው ነው። ዝም ብለው ቁጣው እስኪበርድ ቢጠብቁ ኑሮ ቆንጆ ነበር። ምክንያቱም ለሁሉ ነገር ጊዜ አለው። ለቁም ነገር ጊዜ አለው፣ ለሳቅና ለጨዋታም ጊዜ አለው። ቅዱስ ጳውሎስ እንዲህ ይላል፣ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። አንዳንድ ሰዎች ሁሉ ጊዜ ፊታቸውን ያከስላሉ። ይህንንም ቁም ነገረኝነት ይሉታል። ያ ስህተት ነው። ቁም ነገር ጊዜ አለው፣ መዝናናትም ጊዜ አለው። ጠቢብ ሰው እያንዳንዱን ነገር በጊዜው ያደርጋል። ደግነት ጊዜ አለው፣
ጥብቅ መሆንም ጊዜ አለው። ሁሉ ጊዜ ገር ከሆንክ ሰዎች ሊጠቀሙብህ ይችላል። ሁሉ ጊዜ ጥብቅ ከሆንክ ደግሞ ሰዎች ካንተ ይሸሻሉ። ስኬታማ መምህር ሁሉ ጊዜ አንድ አይነት አይደለም። ተማሪዎች ጋር ለመድረስ ደግነትንና ጥብቅነትን ያመጣጥናል። ወላጆቹም እንዲሁ። ልጆች ተረግጠው ወይም ፈታ ብለው እንዳያድጉ የደግነትና የጥብቅነት ጊዜ ማወቅ አለባቸው። ክርስቶስን ተመልከቱ። ያችን በኃጢአት የተያዘ ሴት በምህረት ተቀብሎ በሰላም ሂጂ አላት። በሰላም ሂጂ። ነገር ግን በቤተ መቅደስ ውስጥ ጅራፍ አንስቶ ነጋዴዎችን በቁርጠኝነት አስወጣ። ከደቀ መዛሙርቱ ጋር በፍቅር ነበር። ጴጥሮስ ግን አንተ ሰይጣን ከበስተኋላ ሂድ፣ እንቅፋት አትሁንብኝ ብሎ ገስጾታል። የተራራው ስብከት በብጽና ጀመረ። በማቴዎስ 23 ግን ፈሪሳውያንን ወዮላችሁ አላቸው። ሁሉንም በጊዜው አከናወነው። ደግነትን፣ ጥብቅነትን፣ ትዕግስትንና ፍርድን። ጠቢው ሰው መቼ ይቅር እንደሚልና መቼ እንደሚቀጣ ያውቃል። ትሁት ለመሆን ጊዜ አለው። ደፋርና ጠንካራ ለመሆን ጊዜ አለው። ትህትና ማለት መንፈሳዊ ጥንካሬ ማጣት ማለት አይደለም። ክርስቶስ ከኔ ተማሩ እኔ የዋህ በልቤም ትሁት ነኝ አለ። ነገር ግን ማንም ሊቋቋመው የማይችል ጠንካራ ስብዕና ነበረው። እግዚአብሔር አካላችንን ፈጥሯል። እረፍት እንደሚያስፈልገውም ያውቃል። 6 ቀን ለሥራ 1 ቀን ደግሞ ለእረፍት ሰጠ። የፈጠረውን አካል ተፈጥሮው ያውቃል። ሰንበት ለሰው ተፈጠረ እንጂ ሰው ለሰንበት አልተፈጠረም። በስራ ሰዓት እረፍት ካደረግ ስህተት ነው። በእረፍት ሰዓት ስራ የምትሰራ ከሆነም እንዲሁ ስህተት ነው። ጠቢብ ሰው ጊዜውን በትክክል ይከፋፍላል። ለቤተ ክርስቲያን፣ ለመንፈሳዊ ሕይወት፣ ለስራ፣ ለቤት። ለመፍጠን ጊዜ አለው። ለመታገስም ጊዜ አለው። አንዳንድ ጉዳዮች ወዲያው ካልተፈቱ እድሉ ያመልጣል። ሌሎች ጉዳዮች ደግሞ ጽናትና ምክክር ይፈልጋሉ። በእነዚህ ላይ ከቸኮል ችግር ትፈጥራለህ። የቤተ ክርስቲያን ስርዓት የራሱ ስርዓት አለው። በጾም ወቅት የጋብቻ ስነ ስርዓት አናደርግም። ለሁሉ ጊዜ አለው። የትክክለኛ ጊዜ ፖሊሲ ወይም የጊዜ ጥበብ ይባላል። እግዚአብሔር ሰው ያዳነው የዘመኑ ፍጻሜ በደረሰ ጊዜ ነው። ለአብርሃም ልጅ እንደሚሰጠው ተስፋ ገባለት። በትክክለኛው ጊዜም ፈጸመው። የዮሴፍን መከራ ወደ በጎነት ለወጠው። ወደ በጎነት። ነገር ግን ይህ የሆነው በተገቢው ሰዓት ነው። ችግር ካለብህ ለመፍትሄው ትክክለኛውን ጊዜ ጠብቅ። አንዳንድ ችግሮች ለመፍታት ጊዜ ይወስዳሉ። ከእግዚአብሔር ጋር ለመታረቅ እስክትሸመግል አትጠብቅ። ከቆየ ኃጢአት ሊነቀል የማይችል ልማድ ይሆንብሃል። ከእንቅልፍ የምትነሱበት ሰዓት አሁን ደርሷል። በልጅነት መማር በድንጋይ ላይ እንደመቀረጽ ነው። የልጅነት ጊዜን አታባክን። የመቀበልና የመማር ጊዜ ነው። ዘመኑ ክፉ ነውና ዘመኑን ዋጁ፣ ተጠቀሙበት። ጌታ ለሁሉ ነገር የሚሆን ትክክለኛውን ጊዜ የሚያውቅ ጥበብን ይስጣል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ምሕረት ከሁላችን ጋር ይሁን። የብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ በረከታቸውም ትድረሰን። አሜን።